ታሪኩ የሚጀምረው ሬክስና ኦክን የተባሉ ሁለት አዳኞች በአንድ ገለልተኛ ደሴት ላይ አንድን ጎሽ እያደኑ በምስጢር ሲከታተሉ ነው። ነገር ግን ገና ከመጀመሪያውኑ በአካባቢው የሆነ ያልተለመደና አስፈሪ ነገር እንዳለ ይሰማቸዋል። ያ ጎሽ በአቅራቢያው ያለውን ታላቅ አደጋ ቀድሞ ያወቀ ይመስል በአንዴ በከፍተኛ ድንጋጤ ወደ ጫካው ውስጥ በጥልቀት ይፈርጠጣል። ሬክስና ኦክንም ያንን በሬ እያሳደዱ በከፍተኛ ፍጥነት ይሮጣሉ። ነገር ግን በድንገት ሁለቱም ባሉበት ደርቀው ይቆማሉ። በቀጥታ በፊታቸው ላይ አንድ እጅግ ግዙፍ እባብ ተጋርጦ ነበር። ይህ እባብ ዝም ብሎ ትልቅ ሳይሆን ፍጹም አስፈሪና ዘግናኝ ጭራቅ ነበር። ሁለቱ አዳኞች በከፍተኛ ድንጋጤ በትኩረት ይመለከቱት ጀመር። ነገር ግን ከዚህ አደገኛ ቦታ ሮጦ በማምለጥ ፈንታ በውስጣቸው ከፍተኛ የገንዘብ ስግብግብነት ነገሰ። ይህንን ግዙፍ ፍጡር በሕይወት ማደን ከቻሉ በአንድ ጀንበር ባለሀብት መሆን እንደሚችሉ አሰቡ። ፍጹም የተሳሳተና አደገኛ ውሳኔ። በሰከንዶች ውስጥ ያ ግዙፉ እባብ በኃይል አጠቃቸው። ሬክስ ለመከላከል እንኳ ምንም አይነት ዕድል ሳያገኝ እባቡ በአንዴ ጥቅልል አድርጎ ሰባበረው። ኦክን ይህንን ዘግናኝ ትዕይንት በከፍተኛ ሽብር ከተመለከተ በኋላ ነፍሱን ለማዳን ወደ ኋላው ዘወር ብሎ በከፍተኛ ፍጥነት ይሮጥ ጀመር። በጀልባው ተጠቅሞ ከዚህች አስፈሪ ደሴት ለማምለጥ በማሰብ ወደ ባህሩ ዳርቻ ይሮጣል። ነገር ግን በደሴቱ ላይ የተከሰተው ከባድ ማዕበል ጀልባውን ሙሉ በሙሉ ሰባብሮ ታገኘው። ከጥቂት ሰዓታት በኋላ ፕሮፌሰር ሚን የሚመሩት የታሪክና የሳይንስ ተመራማሪዎች ቡድን በአንድ ሄሊኮፕተር ተጭነው በዚሁ ደሴት ላይ በሰላም አረፉ። የእነሱ ዋና ተልዕኮ በደሴቱ ጥንታዊ ድንጋዮች ላይ የተቀረጹትን የቅድመ ታሪክ ስዕሎች በጥልቀት ማጥናት ነበረ። ሄሊኮፕተሯ ተመራማሪዎቹን ካወረደች በኋላ በሌላ ቀን ተመልሳ ለመውሰድ ቀጠሮ ይዛ አካባቢውን ጥላ በረች። ቡድኑ ለምሽቱ መጠለያ የሚሆን ድንኳን መትከል ይጀምራል። ፕሮፌሰር ሚንም ጄሰንና አሮን የተባሉትን ተመራማሪዎች የማገዶ እንጨት እንዲሰበስቡ ያዛቸዋል። ሌላው ቡድን ደግሞ የካምፑን ዝግጅት ያጠናቃል። በደሴቱ ላይ ጨለማ በሰፈነ ጊዜ ፕሮፌሰሩ በማግስቱ ጠዋት ስለሚኖራቸው የጉዞ ዕቅድ ያብራራሉ። በፀሐይ መውጫ ላይ ወደ ጥናቱ ቦታ ለመድረስ ወደ ጫካው በጥልቀት እንደሚጓዙ ይናገራሉ። ነገር ግን ልክ በዚህ ጊዜ ከዛፎቹ በስተጀርባ ያልተለመደ የኮረኮሽ ድምፅ ይሰማሉ። ሁሉም ሰው ፊቱን ወደ ድምፁ ሲያዞር አዳኙ ኦክን በሕይወትና በሞት መካከል ሆኖ እየተንገዳገደ ከጫካው ውስጥ ድንገት ወጣ። በከፍተኛ ጥማት ውሃ እንዲሰጡት እየለመነ ወደ ደሴቱ ከጓደኛው ጋር መጥቶ እንደነበረና ጓደኛው ግን በእባብ ተነድፎ እንደሞተ አድርጎ ይዋሻል። ጀልባውም በማዕበል እንደተሰበረ ይነግራቸዋል። ልብ አላችሁ። ስለዚህ አስፈሪና ግዙፍ ጭራቅ እባብ ግን ጨርሶ አልተናገረም፣ በምስጢር ደበቀው። ፕሮፌሰር ሚንም ሄሊኮፕተሩ ከ2 ቀናት በኋላ ተመልሶ እንደሚመጣና ከእነሱ ጋር ደሴቱን ጥሎ መውጣት እንደሚችል ይነግሩታል። ኦክንም የተወሰኑ አደን መሳሪያዎቹ አሁንም ጫካ ውስጥ ስለሚገኙ በማግስቱ ጠዋት ተመልሶ እንደሚመጣ ቃል ገብቶ ዳግመኛ ወደ ጨለማው ጫካ ተሰወረ። በማግስቱ ጠዋት የሳይንስ ቡድኑ ጉዞውን ለመቀጠል ይዘጋጃል። ነገር ግን ፕሮፌሰር ሚን በድንገት በአንድ መርዛማ ሸረሪት በተነደፉበት ቅጽበት እቅዱ ሁሉ በአንዴ ተቀየረ። በጥቂት ደቂቃዎች ውስጥ ፕሮፌሰሩ በከፍተኛ ሁኔታ መታመም ይጀምራሉ። ኦክን ልክ በዚህ ጊዜ ደርሶ የነከሳቸውን ቦታ በትኩረት ይመለከታል። የፊቱ ገጽታም በአንዴ ይቀየራል። የዚህች ሸረሪት መርዝ እጅግ አደገኛ መሆኑንና በአስቸኳይ ሕክምና ካላገኙ ፕሮፌሰሩ ከ36 ሰዓታት በላይ በሕይወት ሊቆዩ እንደማይችሉ ይነግራቸዋል። አሁን የሳይንስ ጉዞ በአንዴ ወደ ድንገተኛ አደጋ ጊዜ ተቀየረ። ቡድኑ በአስቸኳይ ደሴቱን ጥሎ መውጣት እንዳለበት ይወስናል። ነገር ግን ፕሮፌሰር ሚን የሄሊኮፕተር ኦፕሬተር የሆነችውን ሪታን በሬዲዮ መስመር ሲያነጋግራት በአካባቢው ያለው የአየር ሁኔታ እጅግ አስከፊ መሆኑን ነገረቻቸው። ኃይለኛው ንፋስና ከባድ ማዕበል በአሁኑ ቅጽበት ሄሊኮፕተር አብሮ እዚያ መድረስ ፍጹም የማይቻል አድርጎታል። ቢሆንም ግን ሁኔታውን በየደቂቃው እየተከታተለች ለመምጣት እንደምትሞክር ቃል ገባችላቸው። ሰዓቱ በከፍተኛ ፍጥነት እየረፈደ በመሄዱ አዳኙ ኦክን በጫካው ውስጥ በጥልቀት ተደብቆ ስለሚገኝ አንድ እጅግ ብርቅዬ የአበባ ዝርያ ነገራቸው። በእሱ አባባል ይህ ተክል መርዙ በሰውነቱ ውስጥ በፍጥነት እንዳይሰራጭ የማዘግየትና ፕሮፌሰሩ በሕይወት እንዲቆዩ ተጨማሪ ጊዜ መግዛት ታላቅ ኃይል አለው። ስለዚህ ቡድኑ ሌላ ምንም አይነት አማራጭ አልነበረውም። አበባውን ፍለጋ ወደ ጫካው ለመግባት ወሰኑ። ቤንጂ የተባለችው ተመራማሪ ከፕሮፌሰር ሚን ጋር በካምፑ ውስጥ ስትቀር፣ ሌሎቹ ግን ኦክንን መሪ አድርገው ወደ አስፈሪው ጫካ አመሩ። በካምፑ ውስጥ የቀረችው ቤንጂ የድሮን ካሜራ በማብረር የደሴቱን አስደናቂና ምስጢራዊ ገጽታ በቪዲዮ መቅረጽ ትጀምራለች። ይህ በእንዲህ እንዳለ የቀረው የቡድኑ አባል በጫካው ከፍተኛ ሙቀትና ቃጠሎ ውስጥ ለሰዓታት የእግር ጉዞ ያደርጋል። ጄሰን በከፍተኛ ድካም ዝሎ ከቡድኑ ወደ ኋላ መቅረት ይጀምራል። አሊሰንም የጫካው እርጥበትና ሙቀት ነገሩን ይበልጥ ሳያባብሰው በፊት ውሃ በደንብ እንዲጠጣ በጥብቅ ታስጠነቅቀዋለች። ከረጅምና አሰልቺ ጉዞ በኋላ
ኦክን በመጨረሻ ያ ብርቅዬ አበባ ወደሚገኝበት ቦታ አደረሳቸው። ነገር ግን እዚያ በደረሱበት በዚያኑ ቅጽበት ሁሉም ሰው ባለበት ደንግጦ ቀረ። አበባው የበቀለበት ትልቅ ዛፍ ሙሉ በሙሉ በትንንሽ እባቦች ተወሮ ነበር። ማንም ሰው ወደ ዛፉ ጠጋ ለማለት ጨርሶ አልደፈረም። ነገር ግን ኦክን ይህ አበባ ካልተገኘ ፕሮፌሰሩ በእርግጠኝነት እንደሚሞቱ በድጋሚ አሳሰባቸው። ሽብሩ እና ውጥረቱ ይበልጥ በበረታበት ልክ በዚሁ ቅጽበት ያ መጀመሪያ ላይ ያዩት እጅግ ግዙፍ ጭራቅ እባብ በድንገት ተመለሰ። ይህ ግዙፍ ፍጡር ቀስ እያለ ወደ እነሱ መገስገስ ሲጀምር በቡድኑ ውስጥ ታላቅ ሁከትና መርበትበት ተፈጠረ። ያ ግዙፉ የቦአ እባብ ዝርያ በጫካው ውስጥ እያሳደዳቸው ሁሉም ሰው ነፍሱን ለማዳን ወዳገኘው አቅጣጫ ይሮጥ ጀመር። በመጨረሻም በጥልቀት ለመተንፈስና ለማረፍ በአንድ ቦታ ላይ ቆሙ። መላ አካላቸው በፍርሃት ይንቀጠቀጥ ነበር። ግሬስ የተባለችው ተመራማሪ እባቡ ርዝመቱ ወደ 60 ጫማ ገደማ እንደሚጠጋ ገለጸችላቸው። በዓለም ታሪክ እስካሁን የተመዘገበው ትልቁ የቦአ እባብ ርዝመት 40 ጫማ ብቻ በመሆኑ ይህ አሁን ያዩት ፍጡር በምድር ላይ ጨርሶ ሊኖር የማይገባ እውነተኛ ጭራቅ እንደሆነ ተረዱ። ልክ በዚህ ጊዜ ግን ይበልጥ ዘግናኝ የሆነ ሌላ ነገር አስተዋሉ። ጄሰን በመካከላቸው አልነበረም፣ ጠፍቷል። ቡድኑ በከፍተኛ ድምፅ ስሙን እየጠሩ ይጮሁ ጀመር። ነገር ግን ምንም አይነት ምላሽ አልነበረም። ጄሰን ቀደም ሲል በነበረበት ከፍተኛ ድካም ምክንያት ከቡድኑ ወደ ኋላ ቀርቶ በጫካው ውስጥ በምስጢር ጠፍቶ ነበር። በብቸኝነትና በከፍተኛ ሽብር ውስጥ ሆኖ ጄሰን በአቅራቢያው ያልተለመደ የኮረኮሽ ድምፅ ይሰማል። በፍጥነትም ከቁጥቋጦዎች በስተጀርባ ይደበቃል። ወዲያውኑ ግን ያንን አስፈሪ ነገር ተመለከተው። ያ ግዙፉ እባብ ቀስ እያለ ወደ እሱ ይመጣ ነበር። ከጥቂት ቅጽበቶች በኋላ መላው ጫካ ፍጹም ጸጥ ረጭ አለ። በሌላ በኩል በሄሊኮፕተር ጣቢያው ሪታ ሊያገኘው ወደምትችለው እያንዳንዱ ፓይለት እየደወለች ወደ ደሴቱ እንዲበር በከፍተኛ ሁኔታ ትለምናለች። ነገር ግን ሁሉም ፓይለቶች በማዕበሉ ምክንያት እምቢተኝነታቸውን ገለጹ። በመጨረሻም አንድ በጡረታ ላይ ያለ አርበኛ ፓይለት ወደፊት መጣ። ሙሉ ሁኔታውን በጥልቀት ካዳመጠ በኋላ ሕይወቱን አደጋ ላይ ጥሎ እነሱን ለመርዳት ተስማማ። አሁን በጫካው ውስጥ በጥልቀት ያለው የሳይንስ ቡድን ምን ማድረግ እንዳለበት ቡድኑ ወደ ኋላ ተመልሰው ጄሰንን መፈለግ አለባቸው ወይስ የለባቸውም በሚለው ሐሳብ ላይ በከፍተኛ ሁኔታ ይከራከራሉ። ልክ በዚህ ጊዜ አዳኙ ኦክን አንድ ምስጢር ያወጣል። እጅግ ግዙፍ የሆኑ እንስሳትን እንኳ በአንድ የማደንዘዝ የሚችል ኃይለኛ የማደንዘዣ ፍላጻ በስውር እንደያዘ ይነግራቸዋል። አሮንም የሆነው ሆኖ ወደዚያ ቦታ ከተመለስን ለፕሮፌሰሩ የሚሆነውን ያንን ብርቅዬ አበባን በአንድነት ነቅለን መምጣት አለብን የሚል ሐሳብ ያቀርባል። አሊሰን የእጅ ምልክት መተኮሻ መሳሪያዋን ስትፈትሽ የቀራት 3 ጥይት ብቻ መሆኑን ትረዳለች። ግሬስ በበኩሏ ይህ ዕቅድ ሙሉ በሙሉ እብደት እንደሆነ በማሰብ ሁላችንም እንደ ጄሰን ሳንሆን በፊት አሁኑኑ ይህንን የተረገመ ቦታ ጥለን እንውጣ ስትል ትለምናቸዋለች። ነገር ግን አንድ ታላቅ ችግር አለ። ያለ ኦክን መሪነት ከዚህ ጥቅጥቅ ያለ አስፈሪ ጫካ ውስጥ በሕይወት መውጣት ጨርሶ አይችሉም። ስለዚህ የራሳቸው ሕሊና እምቢ ያላቸውም ቢሆን ተገደው ዳግመኛ ወደዚያ አበባው ወዳለበት ዛፍ አመሩ። እዚያ በደረሱ ጊዜ አሊሰንና ኦክን ለመከላከል እንዲመቻቸው ቦታቸውን ሲይዙ አዳም ደግሞ አበባውን ለመቅጠፍ ወደ ዛፉ ላይ መውጣት ይጀምራል። ነገር ግን አዳም አበባው ጋር ከመድረሱ በፊት ያ ግዙፉ እባብ በድንገት ዳግመኛ ከፊታቸው ከሰማይ የወረደ ይመስል ብቅ አለ። አሊሰን ወዲያውኑ የብርሃን ጥይት ወደ እባቡ ብትተኩስም ሳታገኘው ቀረች። ነገር ግን ለአምላክ ምስጋና ይሁንና የኦክን የማደንዘዣ ፍላጻ እባቡን በቀጥታ መታው። ያ ግዙፉ ጭራቅ ፍጡርን በመጨረሻ ራሱን ስቶ መሬት ላይ ወደቀ። ለጥቂት ቅጽበቶች ሁሉም ሰው የተረፉና ሰላም ያገኙ መሰላቸው። ነገር ግን ወዲያውኑ መላ አካልን የሚያደነዝዝ እጅግ ዘግናኝ ነገር ተከሰተ። የጄሰን አስከሬን በድንገት ከእባቡ አፍ ውስጥ ተንሸራቶ ወደ ውጭ ወጣ። አዳም ይህንን ሲመለከት በድንጋጤ እጁ አምልጦት ከዛፉ ላይ ቁልቁል ወደቀ። በዚያው ቅጽበት ደግሞ ትናንሽ እባቦች አካባቢውን ሙሉ በሙሉ መክበብ ጀመሩ። ቡድኑ ፍጹም ሊገለጽ በማይችል ታላቅ ሽብር ውስጥ በመውደቃቸው ያንን አበባ ጥለው ነፍሳቸውን ለማዳን በከፍተኛ ፍጥነት ፈረጠጡ። በኋላ ላይ ተሰባስበው ራሳቸውን ለማደራጀት ሲሞክሩ ኦክን ሌላ አዲስ ዕቅድ ያወጣላቸዋል። ዳይናማይት አውጥቶ በማሳየት ወደ ዛፉ ላይ ከመውጣት ይልቅ ዛፉን ሙሉ በሙሉ በፈንጂ አጋጥሞ መጣል እንደሚችሉ ይነግራቸዋል። አብዛኛው የቡድኑ አባል ይህንን አደገኛ ሐሳብ ወዲያውኑ በጥብቅ ይጠሉታል። ኦክን ግን የተጠቀመው ማደንዘዣ 50 ዝሆኖችን በአንዴ ሊያስተኛ የሚችል ታላቅ ኃይል ያለው በመሆኑ ያ ግዙፍ እባብ በቀላሉ ሊነቃ እንደማይችል በቅንነት ያስረዳቸዋል። ግሬስ ግን ጨርሶ አልተስማማችም። ሁላችንም እዚህ ሳንሞት በፊት አሁኑኑ መሄድ አለብን ስትል ትጮኻለች። ልክ በዚህ ጊዜ ኦክን ሌላ የከረረ ምስጢር ያወጣል። አዳኞች በዚህ ጫካ ውስጥ በሙሉ የተደበቁ እጅግ አደገኛ የሆኑ የወጥመድ መሳሪያዎችን እንደቀበሩና ያለ እሱ እርዳታ ደሴቱን በሕይወት ማቋረጥ ፍጹም የማይቻል እንደሆነ ይነግራቸዋል። ይህንን ቢላቸውም እንኳ የሳይንስ ቡድን እሱን እዚያው ትተውት በራሳቸው መንገድ ለመውጣት ወሰኑ። በሌላ በኩል በካምፑ ውስጥ ቤንጂ ከፕሮፌሰር ሚን ጋር ሆና የድሮኑን ምስል በትኩረት ሲመለከቱ በመጨረሻ ያንን ግዙፍ ፍጡር በካሜራው ማያ ገጽ ላይ በግልጽ ተመለከቱት። ፕሮፌሰሩ በአንደበታቸው የተናገሩትን ማመን አቃታቸው።
በእሳቸው አባባል ይህ ፍጡር ዝም ብሎ ግዙፍ የቦአ እባብ አይደለም፣ ከዚያም በላይ የሆነ እጅግ አስፈሪ ነገር ነው። በጥንታዊው ዘመን ይኖር ከነበረውና ቲታኖቦአ ተብሎ ከሚጠራው ታላቅ የእባብ ዝርያ እንኳ በከፍተኛ ደረጃ የሚበልጥ እውነተኛ ሜጋቦአ ጭራቅ ነው። እናም አሁን ይህች ደሴት ከመቼውም ጊዜ በላይ እጅግ አስፈሪና ዘግናኝ ቦታ ሆነች። አሊሰን፣ ግሬስ እና ሌሎቹ የቡድኑ አባላት ወደ ቀድሞ ካምፓቸው ለመመለስ መንገዱን በከፍተኛ ሁኔታ ይፈልጋሉ። ነገር ግን መውጫውን ከማግኘት ይልቅ በጫካው ውስጥ ተደብቆ ከተቀበረው ያዳኞቹ አደገኛ ወጥመድ ላይ ድንገት ተሰናከሉ። ወዲያውኑ ደግሞ ይበልጥ ዘግናኝ የሆነ ሌላ ነገር አስተዋሉ። እባቦች፣ በደርዘን የሚቆጠሩ እባቦች ከበላያቸው ካሉት ዛፎች ላይ ተንጠልጥለው ነበር። ፍጥረታቱ ቀስ እያሉ ወደ እነሱ መገስገስ ሲጀምሩ የተሸበረው ቡድን ዳግመኛ ነፍሱን ለማዳን ወደ ኋላው ለመፈርጠጥ ተገደደ። አሁን ሌላ ምንም አይነት አማራጭ ስላልቀራቸው በመጨረሻ ወደ አዳኝ ወክል ለመመለስ ወሰኑ። ምክንያቱም በዚህች ደሴት ላይ እንዴት በሕይወት መኖር እንደሚቻል የሚያውቀው ብቸኛው ሰው እሱ መሆኑን በጥልቀት ተረድተውታል። አሁን ሁሉም በአንድነት ሆነው ያ ግዙፉ ሜጋቦአ አሁንም ራሱን ስቶ ወደ ወደቀበት ወደዚያ አበባው ዛፍ አመሩ። ቢያንስ እነሱ ያሰቡት እባቡ ገና አልነቃም ብለው ነበር። ማንም ሰው ዳግመኛ ወደ ዛፉ ላይ መውጣት እንዳይኖርበት ስል ኦክን በዛፉ ግንድ ላይ ዳይናማይቱን በጥንቃቄ አያያዘው። ከጥቂት ቅጽበቶች በኋላ ፈንጂውን እንዲፈነዳ አደረጉት። መላው ዛፍም በላዩ ላይ ካሉት እባቦች ጋር በአንድነት ተፈነጣጥሮ ቁልቁል ተከስክሶ ወደቀ። ነገር ግን የፈንጂው ጭስ ቀስ እያለ ሲጠፋ ሁሉም ሰው በአንዴ ደንግጦ መሬት ላይ ቀረ። ያ ግዙፉ ሜጋቦአ በቦታው ጨርሶ አልነበረም፣ ጠፍቷል። የማደንዘዣው ኃይል አልቆ እባቡ ቀድሞ ነቅቶ ነበር። አሊሰን በፍጥነት ከተጋደመው ዛፍ ላይ ያንን ብርቅዬ አበባ አንስታ ብትሮጥም ልክ በዚህች ቅጽበት የአስፈሪው ግዙፍ እባብ በኃይል ተወርውሮ ብቅ አለ። ማንም ሰው ለመከላከል እንኳ ሳያስብ አሮንን በአንድ ያጠቃው። ቡድኑ ዳግመኛ ነፍሱን ለማዳን በከፍተኛ ፍጥነት ሲፈረጥጥ ፍጡሩን በጫካው ውስጥ እያሳደዳቸው በኃይል ይከተላቸው ጀመር። በዚህ ከባድ ሽሽት ላይ ያሉ በአቅራቢያቸው አንድ ትልቅ ዋሻ አገኙና ለመደበቅ በፍጥነት ወደ ውስጥ ዘለው ገቡ። ልክ በዚህ ሰዓት በሌላ በኩል ወደ ካምፑ አቅራቢያ ፕሮፌሰር ሚን የደሴቱን ካርታ በጥልቀት ሲያጠኑ አንድ እጅግ የሚስብ ነገር አገኙ። በአቅራቢያቸው የሆነ ቦታ ላይ ተደብቆ የሚገኝ አንድ አሮጌ የባዮሎጂ ምርምር ላቦራቶሪ ተመለከቱ። ሌሎቹ የቡድኑ አባላት ለመጠለያነት የግድ ወደዚያ ቦታ ሊያመሩ እንደሚችሉ በጥልቀት አመኑ። ስለዚህ እሳቸውን ቤንጂ ይዛ እነሱን ፍለጋ ወደ ላቦራቶሪው አመሩ። በዋሻው ውስጥ ግሬስ በግድግዳው ላይ የተቀረጹ እጅግ ጥንታዊ የሆኑ ስዕሎችን በትኩረት አስተዋለች። በስዕሎቹ ላይ እጅግ ግዙፍ የሆኑ እባቦች ቆዳቸውን በሚቀይሩበት ጊዜ ጥንታዊ የደሴቱ ነገዶች ያንን ደካማ ቅጽበታቸውን ጠብቀው ጥቃት ሲሰነዝሩባቸው በግልጽ ያሳያል። ይህ ዝርዝር መረጃ በኋላ ላይ ለሚኖራቸው ሕልውና እጅግ ወሳኝ ነገር ይሆናል። ነገር ግን ነገሩን ይበልጥ ሳያሰላስሉ በፊት በአካባቢያቸው ላይ ያልተለመደ እንቅስቃሴ ተፈጠረ። እጅግ ግዙፍ የሆኑ መርዛማ ሸረሪቶች በዋሻው ውስጥ በብዛት መውረድ ጀመሩ። በመካከላቸውም መላ አካልን የሚያደነዝዝ አንድ ፍጹም ታላቅ ጭራቅ ሸረሪት ብቅ ሲል ሁሉም ሰው በከፍተኛ ሽብር ውስጥ ወደቀ። አሊሰን ያለምንም ማቅማማት የቀሯትን ሁለቱን የብርሃን ጥይቶች በቀጥታ ወደ ጭራቁ ሸረሪት ተኮሰችባቸው። ሸረሪቱ በአንዴ በእሳት ሲያያዝ ቡድኑ ያንን ዋሻ ጥለው ለመውጣት ቻሉ። ነገር ግን መጥፎ አጋጣሚ ሆኖ ከዋሻው ውጭ የሚጠብቃቸው ቅዠት ከመቼውም ጊዜ በላይ የከፋ ነበረ። ያ ግዙፉ ሜጋቦአ አስቀድሞ ከዋሻው መውጫ ላይ አድፍጦ ይጠብቃቸው ነበር። ነገር ግን ያ ግዙፉ እባብ ትኩረቱን በቀጥታ ወደዚያ በእሳት ወደ ተያዘው ሸረሪት ላይ ስላደረገ ቡድኑ ሳይታዩ በምስጢር ሾልከው ለማምለጥ በቂ ጊዜ ያገኙ። እባቡ አዲሱን አደኑን ለመብላት በትኩረት በሚዋጋበት በዚሁ ቅጽበት አሊሰን፣ ግሬስና ኦክን በጫካው ውስጥ ጉዟቸውን ቀጠሉ። በመጨረሻም ወደ ተተወና ወደ አሮጌው የምርምር ላቦራቶሪ በሰላም ደረሱ። ከምርምር ማዕከሉ ውጭ አንድ ያልተለመደ ነገር ተመለከቱ። ከምርምር ማዕከሉ ውጭ አንድ የዚፕላይን ማማና ጥቅጥቅ ያለ ከባድ ጭስ የሚያወጣ እንግዳ ገንዳ ተመለከቱ። ኦክንም ይህ ገንዳ በውስጡ እጅግ ከፍተኛ የሆነ አሲድ የያዘ መሆኑንና ሳይንቲስቶቹ ግን ለምን እዚያ ቦታ ላይ እንደሰሩት ማንም እንደማያውቅ ገለጸላቸው። ወደ ላቦራቶሪው ውስጥ ሲገቡ አካባቢው ፍጹም የተተወነ አስፈሪ ስሜት የሚፈጥር ነበረ። አሊሰን ጥሬ ዕቃዎችን በምትፈልግበት ጊዜ የተለያዩ ቢላዎችንና በዕቃ መያዣዎች ውስጥ የተቀመጡ እንግዳ የሆኑ የእባብ እንቁላሎችን አገኘች። ነገር ግን በድንገት ከቁም ሳጥኖቹ ውስጥ እባቦች በብዛት ወደ ውጭ መፍሰስ ጀመሩ። ቡድኑ ሊከላከሏቸውና ሊዋጓቸው ቢሞክሩም እባቦቹ ግን ጨርሶ ሊያልቁ አልቻሉም። አሊሰን በከፍተኛ ድንጋጤ እባቦቹን ወደ ኋላ ለማሸሽ ስትል እሳት ተጠቀመች። ፍጹም የተሳሳተ ውሳኔ። እሳቱ በላቦራቶሪው ውስጥ በፍጥነት የተሰራጨ ሲሆን በጥቂት ቅጽበቶች ውስጥ መላው የምርምር ማዕከል ከአቅም በላይ መቃጠል ጀመረ። ጥቅጥቅ ያለው ጭስ ሕንፃውን ሙሉ በሙሉ ሲሞላው ያ የፈነዳው ጭስ ያንን ታላቅ ጭራቅ ሜጋቦአ በቀጥታ ወደ እነሱ ሳበው። ፍጡሩ ላቦራቶሪውን ሙሉ በሙሉ ከበበው፣ ሁሉንም ሰው በውስጡ ዘግቶ አስቀራቸው። ልክ በዚህ ጊዜ ኦክን አንድ ታላቅ ውሳኔ አስተላለፈ።
እሱ የእባቡን ትኩረት በምስጢር ሲስብ አሊሰንና ግሬስ በዚፕላይኑ ተጠቅመው እንዲያመልጡ ነገራቸው። አሊሰንም እሱን እዚህ ጥለውት እንደማይሄዱ በመግለጽ ፈቃደኛ አልሆነችም። ኦክን ግን ይህ መስዋዕትነት እንዳልሆነና ፍጡሩን ሙሉ በሙሉ የመግደል እቅድ እንዳለው በተረጋጋ ድምፅ ነገራት። ኦክን ከሜጋቦዋው ጋር ፊት ለፊት ለመጋፈጥ ሦስቱም በአንድነት ወደ ውጭ ሮጡ። ነገር ግን ኦክን የያዛቸው መሳሪያዎችና ያለው ታላቅ ተሞክሮ ቢኖርም ያንን ታላቅ ጭራቅ ፍጡር ለጥቂት ሰከንዶች እንኳ ማዘግየት አልቻለም። ይህ በእንዲህ እንዳለ አሊሰንና ግሬስ ወደ ዚፕላይን ማማው ላይ ወጡ። ያ ግዙፉ እባብ በኃይል እያሳደደው ኦክን ወደ እነሱ አቅጣጫ ይሮጥ ጀመር። በመጨረሻዋ ሰከንድ ላይ ሦስቱም በዚፕላይኑ ገመድ ላይ በጥብቅ ተንጠልጥለው ያንን ሰፊ ገደል ተሻገሩ። ነገር ግን በጉዞ አጋማሽ ላይ ሜጋቦዋ ኦክንን በኃይል ጨበጠው። ያ ግዙፍ ፍጡር ቁልቁል ወደ ታችኛው አሲድ ወደ ሞላው ገንዳ ውስጥ ጎትቶ ይዞት ወረደ። ኦክን ከእባቡ ጋር በአንድነት በዚያ የአሲድ ገንዳ ውስጥ ተሰወረ። ወዲያውኑ ፕሮፌሰር ሚንና ቤንጂ ወደ ቦታው የደረሱ ሲሆን ያ ግዙፍ ፍጡር ከበታቻቸው በገንዳው ውስጥ ተንሳፎ ሲመለከቱ በከፍተኛ ሁኔታ ደነገጡ። አሊሰንና ግሬስ እንኳ በዚህ አደጋ በሕይወት መትረፋቸውን ማመን አቅቷቸው ነበር። ነገር ግን በድንገት የእባቡ አካል ተንቀሳቀሰ። አሲድ ሜጋቦዋውን ጨርሶ አልገደለውም ነበር፣ ምክንያቱም ያ ጥቅጥቅ ያለው የውጭ ቆዳው ከአሲድ ሙሉ በሙሉ ጠብቆታል። ፍጡሩ በሁሉም ሰው ፊት የተጎዳውን ቆዳውን መቀየር የጀመረ ሲሆን ይበልጥ በአዲስ መልክ በሕይወት ወደ ውጭ ወጣ። አሁን ፍጡሩ ከመቼውም ጊዜ በላይ በከፍተኛ ሁኔታ ተቆጥቷል። እባቡ ፕሮፌሰር ሚንንና ቤንጂን መውጫ አሳቶ ሲይዛቸው፣ አሊሰንና ግሬስ ደግሞ እባቡን የሚያቆሙበትን መንገድ በከፍተኛ ጭንቀት ያስቡ ነበር። ልክ በዚህች ቅጽበት ግሬስ በዋሻው ውስጥ ያየቻቸውን ጥንታዊ ስዕሎች በድንገት አስታወሰች። የጥንት ሰዎች ይህ ፍጡር ደካማ የሚሆንበት ብቸኛው ጊዜ ቆዳውን በሚቀይርበት ቅጽበት ብቻ እንደሆነ በስዕሉ አሳይተዋል። አሁን ይህ የእነሱ ብቸኛው ታላቅ ዕድል ነው። አሊሰንና ግሬስ የተሳሉ ቢላዎችን በመያዝ የእቡን አዲስና ገና ያልጠነከረውን ቆዳ በኃይል መውጋት ጀመሩ። ከቀድሞው በተለየ መልኩ ቢላዎቹ ቆዳውን ሰንጥቀው የገቡ ሲሆን ፍጡሩም በከፍተኛ የህመም ስቃይ መፈራገጥ ጀመረ። በከፍተኛ ሁኔታ የተቆጣው ሜጋቦዋ ፊቱን በቀጥታ ወደ ግሬስ በማዞር በአካሉ ጥቅልል አድርጎ አነቃት። ሁሉም ነገር ያበቃለትና የመጨረሻዋ ሰዓት የመሰለች ቢሆንም በመጨረሻዋ ቅጽበት ግን ግሬስ ያንን የተሳለ ቢላዋ በቀጥታ ወደ እባቡ ጭንቅላት ውስጥ በጥልቀት ሰካችው። ያ ግዙፉ ጭራቅ እባብም በመጨረሻ ሙሉ በሙሉ ተዝረፍርፎ መሬት ላይ ወደቀ። ግሬስም በሆነ ታምር ከእባቡ እቅፍ ውስጥ በሕይወት ለመውጣት ቻለች። አሁን ያ ታላቅ አደጋ ሙሉ በሙሉ በመቃለሉ ቡድኑ በፍጥነት ያንን ብርቅዬ አበባ በመጨፍለቅ መርዙን ለማዘግየት ለፕሮፌሰሩ ሰጥቷቸው ያንን የተጨፈለቀ ብርቅዬ አበባ ለፕሮፌሰር ሚን አጠጧቸው። ቀስ እያለ የፕሮፌሰሩ ጤንነት በከፍተኛ ሁኔታ መሻሻል ማሳየት ይጀምራል። ልክ በሰዓቱም የአርበኛ ፓይለት እየበረረ የመጣው የነፍስ አድን ሄሊኮፕተር በመጨረሻ በደሴቱ ላይ በሰላም አረፈ። በሕይወት የተረፉት የቡድኑ አባላት በፍጥነት ወደ ሄሊኮፕተሩ በመግባት ያንን አስፈሪ የደሴት ቅዠት ከበስተጀርባቸው ጥለው በሰላም በረሩ። ወይም ቢያንስ እነሱ ያሰቡት ታሪኩ በዚህ አብቅቷል ብለው ነበር። ምክንያቱም በትዕይንቱ የመጨረሻ ቅጽበት ላይ ሌላ እጅግ ግዙፍና ዘግናኝ የሆነ ሜጋቦዋ እባብ ከጥቅጥቅኛው ጫካ ውስጥ ቀስ እያለ ብቅ አለ። በመቀጠልም መሬት ላይ ወድቆ የነበረውን የዚያኛውን የሞተውን እባብ አስከሬን በጥልቀት መዋጥና መብላት ጀመረ። ይህ ማለት ግን ይህች ምስጢራዊ ደሴት ሰዎች ካሰቡትና ከገመቱት በላይ አሁንም እጅግ በርካታ የሆኑ አስፈሪ ጭራቆችን በውስጧ ደብቃ ይዛለች። እናም በእውነተኛው ዓለም አንዳንድ ተፈጥሮ የደበቀቻቸው ምስጢራዊ ቦታዎች ዝም ብለው ባልተደረሰባቸውና ባልተገረሰሱበት እንደተሸጉ ቢቀሩ ይሻላል። ቪዲዮውን ላይክና ሰብስክራይብ በማድረግ ለወደፊቱ የሚለቀቁ አዳዲስና እጅግ አጓጊ ታሪኮች በፍጥነት እንዲደርሷችሁ የቻናላችን ቤተሰብ ይሁኑ። እናመሰግናለን።